ሄዷል። ገድያለሁ ጨርሻለሁ እያለ 72 በቅሎ ላይ የመጣ በአየር ላይ የመጡ መናፍስቶችን አሉ ገለናል ብሎ ሄዷል። ሕይወትን የሚዘራ ኢየሱስ መጥቷል። ተመልከቱ የለም፣ ተመልከቱ እጁን የለም፣ ተመልከቱ የለም። አሁን ግን የጌታን ክብር ታያላችሁ። የሚገርማችሁ ነገር ዝሩን ያዝ ታንቀስቅዞ መጠየቅ ትችላለች መሪያችሁ። አንድ ድምፅ ግን መጥቷል። አሁን በኢየሱስ ነፃ ወጣ። ወደፊት ትልቅ ሰው ትሆናለህ። ሞት ባንተ ላይ ስራ። አይንን ክፈት፣ 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 አሳል አይንን ክፈት፣ አይንን ክፈት። በኢየሱስ ስም ተመለስ፣ መልስ፣ ነፍስ መልስ በክርስቶስ ስሚ ማን ነው? ጌታ መጥቷል። አትሞትም። ጌታ መጥቷል። ስሚ ማን ነው? ስሚ ማን ነው? ቀጥ ብለን ስሚ ማን ነው? ስሚ ማን ነው? ቁጭ በል። ስሚ ማን ነው? ኤሎይ አሁን ጌታ ደርሶልኛል። እሺ ጌታ ደርሶልኛል። እሺ ምንም መጥቶ ቢሆን ትመልሳል። ብዙ ስራ ትሰራለህ። ወደፊት እግዚአብሔር ታላቅ ነገር ባንተ ያደርጋል። አትሞትም፣ በሕይወት ትኖራለህ። ኢየሱስ ክርስቶስ አይሞትም ብሎኛል። እሺ በልኩ ማታል በግሪ አንድ ድምፅ ወደዚህ ከተማ መጥቷል። ቅድምም ለወገኖች ነግሬያለሁ። የዚህ ኮንፈረንስ ዋና ዓላማ ከዚህ በፊት ኮንፈረንሶች ያሉት ነገር እሱ ቦታ እንዲሆን ነው። አሁን እየሆነ ነው። አለናም ኤሎይ ተራመድ ነፃ ወጣ። የለም ሞት ንገሩ የሚገርም ነው።
አይዞ የለም ያቃ የለም ነፃ ወጣል አንደሳለ بروديا جافوس جيلادي لي دي حديا قتل لساني جيلادي لي حديا قتل لساني يا باكو بوس سكيدا الو دا كمبر دلي في لي قتل لساني كسر لساني تنسى بسات بلساني قتل ميلادي كبر دلا بلا አገለግላለሁ ከብርሃኑ በላይ እንደ ኤልያስ እየተነጠቁ አገለግላለሁ አልሞትም ሃሌሉያ ቅርብ ጊዜ ይታያላችሁ ቅርብ ጊዜ ሰማይ ደርሶ ምን አይቶ እንደመጣ ይነግራቸዋል ሃሌሉያ ብርሃኑ መስለኝ ከዛ በጀምሮ ብርሃኑ ስልክን እናወጣለን ለኮንፈረንስ ተራ የመዳንን ራስ በመስቀል ፈጽሞ ቤት ሊያዘጋጅልን የሄደልን ቀድሞ በሕያዋን በሙታን ሊፈርድ የሚመጣው የጽዮን ሙሽራ ጌታ ኢየሱስ ነው። ኖ እዚህ ዋጋ የከፈላችሁ ያላችሁ አስተራል yes bless you yes bless you ባረቱ አጣጣ yes የሚገርም ነገር ነው። ክብር ለኢየሱስ። ነገ ለቁም ነገር የሚፈለጉ ሰዎች ሁሉ ወደ ጌታ መንግስት እየመጡ ነው። ነገ ለእግዚአብሔር መንግስት ዛሬማ በመንግስት ሰማት ታላቅ ደስታ ይሆናል። yes የታማርካችሁ አሁንም እባካችሁን በዛ መደዳ ያላችሁ ሰዎች ወይ ቀስቅሳችሁ ወይ ተንቀሳቀሱ። ዋው ብዙ ቦዘኔ ነኝ በብዙ ነገር ቦዘኔ ነኝ የምትሉት ሁሉ ቦዘኔ ሆኜ ቆይቻለሁ። አሁን ግን ጸላይ እሆናለሁ። ቦዘኔ የሆንኩበት ዘመን ይበቃል። ውጪ ዞሬ ማታ የገባሁበት ዘመን ይበቃል የምትሉ ወጣቶች ውጡ። ኢዴ ሃይማኖት አዲንም ወንድሜ ሃይማኖት አዲንም ነው። ወደዚህ ኢየሱስ ያድናል።
አውራጃው ወረዳው ቀበሌው መንደሩ ንግዱም ሃይማኖቱ እድር ማህበሩ ምድር እንዲፈወስ አየሩ እንዲጠራ ሁሉም እጁን ያንሳ ኢየሱስን ይጥራ። ጌታ መንግስት የመጡ 105 መስራት ነፍሳ 105 መስራት ሃሌሉያ። እጆቻችሁ ከፍ አድርጉ። እጆቻችሁ ከፍ አድርጉ። እጆቻችሁ ከፍ አድርጉ። እኔ ምጸልየው ጸሎት ትጸልያለሁ። ከፍ አድርጉ እጆቻችሁ። አትፍሩ። ከፍ ከፍ እኔ ምጸልየው ጸሎት ከእኔ ጋር ትጸልያላችሁ። እግዚአብሔር ሆይ እወድሃለሁ። ጌታ ኢየሱስ ሆይ አምናሃለሁ። መንፈስ ቅዱስ ሆይ አስተናግድሃለሁ። ከዛሬ ጀምሬ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ በሕይወቴ በነፍሴ በኑሮዬ በይቅዴ ሾሜዋለሁ። ዓለምን፣ ሰይጣንን፣ ስራውን፣ ስጋን፣ ምኞቱን ክጄአለሁ። እግዚአብሔር ሆይ ልጅን ኢየሱስን በሕይወቴ ላይ ስላነገሥኩ ስሜን በሕይወት መዝገብ ጻፍልኝ። ኃጢአቴን ነውሬን ይቅር በለኝ። ከዛሬ ጀምሬ እከተልሃለሁ፣ አገለግልሃለሁ። ልጅ ሆኜአለሁ። ያልቀና ጾሜን ባየ እርግጠኞች ናችሁ? ያያችሁ ይመስለኛል። አንድ ሰው ሞቶ ወይ የሆነ ሀገር ጠፍቶ የመጣ ሰው ሲመጣ አይተኛም። ተነስታ አገለገለቻቸው። አንድ ድምፅ ያው ድምፅ ምንድነው? የተነሳው ሊያስነሳ ነው። አሜን። ነገሩ የሆነው ወንጂ ላይ ነው። አሁን ደግሞ ሊያገለግል ትናንት ተነስቶ ወደዚህ መጥቷል። አሁን አልተጓለ ያገለግል ቃል ገብቷል። እግዚአብሔር አገለግላለሁ። ቀሪ ዘመኑ ከእኔ በላይ ነው። እሱ የእሱ ደግሞ ከዚህ ልጅ ጋር ወደ 8ኛ ሙታን ውስጥ ገብቷል ያገለግሎት። እሱ ደግሞ ቢያንስ ጂጂኝ ነው የሚያስነሳው። በጥላው እጆች ይዞ ብዙዎችን ያስነሳል።